ውጤት ወጥቷል ሲባል ስለሰማሁኝ እሱን ለማየት ነው። አብረን የምናየው ሪያክሽኔን አላውቅም። አሁን ውጤቴን አብረን የምናየው ማለት ነው። ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ። ቢደርሰኝ አስባችሁታል? ቢደርሰኝ አስባችሁታል? እግዚአብሔር ብሎት ቢደርሰኝ ላይፍ ቼንጂንግ ሞመንት ነው የሚሆነው። ሰላም እንደምናመሻችሁ ውድ አርሲ ላይፍ ስታይል ቤተሰብ ተከታታዮች እንደምናችሁ። አርሴማ ነኝ። በሌላ ቪዲዮ ነው የሚባለው ብቻ በሆነ ነገር ተመልሼ መጥቻለሁኝ። መሽቷል። 4 ሰዓት ሰዓቱ 4 ሰዓት ከ5 ምናምን ሆኗል ከምሽቱ እና በባለፈው ጊዜ ቀኑን እርግጠኛ አይደለሁኝም ዲቪ ሞልቼ ነበር እና እኔ ዲቪ ውጤቴን ደግሞ ውጤት ወጥቷል ሲባል ስለሰማሁኝ እሱን ለማየት ነው። አብረን የምናየው ሪያክሽኔን አላውቅም። ኔትወርኩ ሰስፔንስ ወይኔ ጉዴ ኪዳን ወይኔ ማቤት ማለት እና ቀኑ ሙሉ ዛሬ እሁድ ነው። ቀኑ ሙሉ አላየሁኝም ውጤቱን፣ ምክንያቱም ፈርቼ ነው ማለት በቃ ውጤቱ የምፈልገው ቢሆንስ ምን አድርጋለሁ፣ የማልፈልገውስ ቢሆን ደግሞ በቃ እንዴት ነው የሚሆነው ብዬ በጣም ስለጨነቀኝ ስለፈራሁኝ፣ ደስ የሚልም ነገር ከሆነ ደስታዬን ይዤ ደስ የማይልም ከሆነ ደግሞ ቀጥታ ወደ እንቅልፍ መሄድ ስለፈለግኩ ቀኑ ሙሉ ፈርቼ ውጤቱን አላየሁትኝም። ባክግራውንዴ ምናምን ሁሉንም እርሱት። ስለዚህ አሁን ውጤቴን አብረን የምናየው ማለት ነው። ወይኔ ጉዴ ፈላ። እኔ አላቅም ብቻ ማለት ነው። እግዚአብሔር እንዲረዳኝ እጸልያለሁኝ። ቀጥታ ወደዛ ነው የምንሄደው። ብዙም ሳላንዛዛባችሁ ላለማለትም ሳይሆን ማለት ነው። እኔም ራሴ ማየት ስለፈለግኩኝ ምንም እየተሰማኝ አይደለም። በጣም ፍርሃትም የለኝም፣ በጣም ደስታም የለኝም። በቃ ስፔሻሊ ቀኑ ሙሉ ደግሞ ጸጥ ያለ ስሜት ነው የነበረኝ። በቃ ኖርማል ቀኑ ሙሉ ከጧት ተነስቼ እንግዲህ እስካሁን እስከሚመሽ ድረስ አስቡት። ትላንትና ሌሊት ነው ውጤት የወጣው። ቀኑ ሙሉ ቤት ሳጸዳ፣ ምግብ ሰራ፣ ፊልም ሳይ ምናምን የማደርገው ሁላ ግራ ገብቶኝ ብዙ ሰዓት እጄ ላይ ኖሮኝ ፊልሙ ላሳይ ነው የቆየሁትኝ። ውጤቱን ላለማየት አቮይድ እያደረኩትኝ፣ ግን አሁን ያው ማየት አይቀርም፣ የሆነ ሰዓት መድረሱ አይቀርም። ስለዚህ እሱን አሁን የምናየው ማለት ነው። አብረን ነው አይሆፕ ይታያል ብዬ አስባለሁኝ። ካልታየም እንግዲህ ተባበሩኝ። እኔ አላውቅም ብቻ ያው ፊልም ራሱ ያየሁትኝ ይሄው እንዳለ ነው። ቆይ መብርሃን እናቴ ኪዳነ ምህረትን ያላቅላችሁ። እሺ ወይኔ ጉዴ ፈላ። ቢደርሰኝ አስባችሁታል? እሺ ሰልፍ ያደረኩትኝ የቱ ጋር እንደሚታይ ስለማላቅ ውጤት ሊንክ የቱ ጋር እንደሚታይ ስለማላቅ ቻት ጂፒቲ ነው የምንጠይቀው። ቢደርሰኝ አስባችኋል? ወይኔ ጉዴ ፈላ። ህይወት የመቀየር ሲቹዌሽን ማለት ነው። ሲቹዌሽን እኔ አላውቅም። እሺ ዌብሳይት ብዬ ሰርች አድርጌያለሁ። ውሃ ልጠጣ መሰለኝ። ኢንተርኔት የተመታ ነው አይገልጸውም። እሺ ሰጥቶኛል ከደረሰኝ ማለት ነው። ከደረሰኝ ብዬ ራሱ ማውራቴን እኔ ምንም ሊሰማኝ አልቻለም። በቃ ማለት መፍራት ነው ያለብኝ፣ መደንገጥ ነው ያለብኝ። እግዚአብሔር ብሎት ቢደርሰኝ ላይፍ ቼንጂንግ ሞመንት ነው የሚሆነው። ውሃ ጠጣ። ኢንተርኔቴ በጣም አሳ ነው ዛሬ። ማይ አይመስለኝም በዚህ ኢንተርኔት እንዴት ነው ማየው? ለአንድ ሊንክ አንድ አመት ይሄንን ቪዲዮ እንግዲህ እያያችሁ የምትገኙ ሁላችሁም ዛሬ ቀኑ ሜይ 4 2025 ነው። በእኛ ደግሞ በኢትዮጵያ አቆጣጠር ሚያዝያ 26 2017 ነውና እዛ ደርሼ ከሆነ የምለቀው እንደዚህም ራሱ እኔ ደፍሬ ማለቴን አላምንም። እግዚአብሔር ነው የሚያውቀው። እዛ ደርሼም ከሆነ እንግዲህ የምለቀው እንዴት እንደተቀየርኩኝ በዛ ማሳያ ይሆናል። እኔ አላውቅም። ሊንኩ ደግሞ አልከፍት። እሺ
አይ ቲንክ እሺ ልጻፈው እንዴ? የሚያስፈልገኝን ነገር በደብተር ልጻፈው ወይስ እየወጣሁ ነው ቼክ የማደርገው? ይሄ ነገር በጣም ረጅም ጊዜ እየፈጀ ነው አይገልጸውም። ትናንትና ኑን ላይ ነው የተከፈተው ሜስሪ ላይ ሬጅስትሬሽን ፒሪድ ኦፕን ሰዓት ሬጅስትሬሽን እሺ ወረቀት ያስፈልግ። ወይኔ ጉድ ፈላ። ቆይሽ ልጻፈው መሰለኝ። ያኔ አፕላይ ሳደርግ እንግዲህ ስክሪንሾት ያነሳሁትን አለ ስለዚህ እኔ አላውቅም። በአቅምን አስደብቅኝ የሚያስፈልገው ፕሊሽ ሹድ ሃቭ ኢንትራንስ ኮንፊርሜሽን ነምበር ላስት ፋሚሊ ኔም year of birth ይሄን እስከሚከፈት እኛ ደግሞ እንድች አድርገን ቆይሽ ይሄንን ፖዝ አድርገው መሰለኝ ረጅም ሰዓት እየፈጀው እንደ ወይ ደግሞ ወዲያው ይከፍት እየቀረጽኩ ይኑር እሺ አይ ቲንክ ኢንፎርሜሽን ስድስት ቆይ ግራ ወይኔ ጉዴ ሶስት ላድርጋቸው መሰለኝ። ብርሃን እናንተ አንቺ ድረሽልኝ። ኢ ነው ኤፍ ነው። እኔ ምን አይነት ጥምም ያለ ነገር ነው የሚያመጡብኝ? ኤፍ ልበለሽ። ወይኔ ጉዴ ልቤ መምታት ጀመረ። ኪዳነ ምህረት ኔትወርኩ ሰስፔንስ ወይኔ ጉዴ ኪዳነ ወይኔ ማቤት ማርያም ልቤ ልጠጣ ነው። ኮንግራጁሌሽን ምናምን ቢላቸው ወይኔ ጉዴ ፈላ። ኢንተርኔቱ ነው በጣም ብዙ ሰው እየሞከረው ስለሆነ ይመስለኛል እኮ። እሺ ቆይ የተሳሳተን ያስገባሽው አለኝ። ኤፍዩን ይሁን የማይታወቅ ነገር ታዲያ እንደዚህ አድርጋችሁብኝ እንዴት ነው የሚሆነው? ካራክተሪስቲክስ ምናምን ከታች አስገቢ የሚለው ጋር ማለት ነው። መጀመሪያ እንትን ያለው ግራ ስለተጋባሁኝ የተሳሳተ ነበር ያደረኩት። አሁን ሌላ አስገባሁኝ። ሎድ እያደረገ ነው። ወይኔ ሳስፔንስ መብራት እኔ አላቅም። መድኃኒዓለም መብርሃን እኔ እንደምታደርጊ አድርጊ። ቢደርሰኝ አስብሽ ይሆን? ለተኛ ስለሆነ ማናችሁም እያያችሁኝ ያላችሁ ምንም ነገር እንዳትሉ። ኮንግራቹሌሽን ብላችሁ አልከፈተም። እስካሁን እያያችሁኝ ያላችሁ ሰብስክራይብ አድርጉ።
The entry has not been selected for further processing for electronic device. አልተመረጥኩም። ወይ መረጥ ነው መስሎኝ ነበር። has not been selected. It's for the best አይደል? እንጃ ለምንድን ነው ብቻ ጋይስ ይሄን ይመስል ነበር ቪዲዮ። እንግዲህ ኔክስት ዊክ እንገናኝ ባይ